የሥራ ልብሴን ለብሼ መስራት እጀምራለሁ። ኡፍ ሰውዬ እንዴ የአየር ማቀዝቀዣ ግዛ እንጂ በሙቀት ልትገለን ነው እንዴ? ዛሬ እኔና መንቲያዬ ራሳችንን ችለን እንድንኖር ለመጀመሪያ ጊዜ ስራ ልንገባ ነው። እንሂድ። ግን በዚህ ጊዜ ዶክተሩም ስለሚያውቀው ከሆስፒታል መሸሽ የለብንም። ከደሞዛችንም ግማሽ ይወስዳል። ምንም አይደለም፣ ዋናው መስራታችን ነው። ለምን ወደ ስራ እንደምንሄድ ልነግራችሁ ረሳው። አባዬ እናንተ ቀኑን ሙሉ ተኝታችሁ መሽናት እንጂ ምንም ጥቅም የላችሁም ማለት። ሹፌሩ በየቀኑ እንድመላልሰን ተስማማን። ግን ለክፍያ እስከ ደሞዝ ቀን ይጠብቀናል። እናመሰግናለን። አዳኝ ነህ፣ ሹፌርና 2 ሰዓት ብቻ ቀረ። የመጀመሪያ ቀናችን ስለሆነ ቀድመን መሄድ እንፈልጋለን። ሹፌሩ በግማሽ ሰዓት ውስጥ እመጣለሁ ስላለ ሄደን እንጠበቃለን። እህቴ ለመጀመሪያው ስራ ቀን ዝግጁ ሁኚ። እዚያ ምንም ዳይፖር የለም። ወዮ ሹፌሩ ዘገየ። ግማሽ ሰዓት ሙሉ ጠበቅ ነው፣ ግን እስካሁን አልመጣም። እስቲ ልደውልለትና የት እንዳለ ልጠይቀው። ሹፌር የት ነህ? ግማሽ ሰዓት ጠበቅን። መቼ ነው የምትመጣው? ለስራ እንዘጋያለን። እህቴ ኮፍያሽን ለምን ቀየርሽ? የቀድሞ የተሻለ ነበርኮ። እንሂድና በፍጥነት እናምጣው። ተመልሰን መጣንና ሹፌሩን በመጨረሻ ደርሷል። እኔና መንቲያዬ ከሱ ጋር እንሄዳለን። ሹፌር አቁም፣ መጀመሪያ ካፌ እንሂድ። ከስራ በፊት ዘና ማለት እንፈልጋለን። ወዮ ጀመራችሁ ደግሞ ልመሽ እኮ ነው። ካፌው ጋር ደርሰናል። አሁን ገብተን በፍጥነት የሆነ ነገር እንላለን። ምርጥ የመዝናኛ ጊዜ ይኖረናል። 2 ላቴ አዘዘን። ይሄ ያሳፍራል። የሆነ ነገር እንግዛለታለችና ለሹፌሩ ቀዝቃዛ ማኪያቶ አዘዘን። አሁን እንዳንዘገይ ወዲያውኑ ወደ ስራ መሄድ አለብን። መንገዱ ብቻችንን አይደለም፣ ፈጣሪ ከኛ ጋር ነው። በመጨረሻ ደርሰናል። እኔና መንቲያዬ የተቀጠርንበት ቦታ ይህ ነው። አሁን በጌታ ስም እንጀምራለን። የምንሰራበት ቦታ ይህ ነው። የስራ ልብስ እንለብሳለን። ሁሉም ሰው ቦታውን ይወስዳል። ትንሽ ከባድ ቀን ይሆናል፣ ግን ለኑሯችን ነው። ወዮ ለመጀመሪያ ጊዜ ስለምንሰራ ቦታዎቹን አናውቅም። እዚህ የሚሰሩትን ሰዎች እንጠይቃለን። ጓደኛ እኔና መንቲያዬ የት ነው የምንፈርመው? ምክንያቱም የመጀመሪያ ቀናችን ነው፣ እንዳይዘገዩብን። ሰውየው ወደዚያ ክፍል ሄዷለን። አሁን ሄደን ላለቃው መምጣታችን እንነግራለን። ከዚያም እንደምጣን ይቆጠርልናል እና መስራት እንጀምራለን ማለት ነው። እንሂድ። አለቃ የመጀመሪያ ቀናችን ነው፣ ምን እንደምንሰራ ንገረን። እሺ ስራ ላይ ነኝ፣ እንድጨርስኩ ነግራችኋለሁ። እሺ ሰውየው ምን እንደምንሰራ ነግሮናል። አሁን እንፈርምና ወደ ቦታችን እንሄዳለን። አሁን የሥራ ልብሴን ለብሼ መስራት እጀምራለሁ። ኡፍ ሰውዬ እንዴ የአየር ማቀዝቀዣ ግዛ እንጂ በሙቀት ልትገለን ነው እንዴ? አሁን መስራት እንጀምራለን። ሰውየው ብዙ ስራ ሰጠኝ። አሁን ምን እንደምሰራ እነግራችኋለሁ። ተሸካሚ፣ አጽጂ፣ ገንዘብ ተቀባይ፣ ገበያተኛ፣ ሰራተኞችንም ተቆጣጣሪ ትሆናለህ አለኝ። እንዴ ሰውዬ እኔ እኮ አንድ ሰው ነኝ ማለት ብቻዬን ሙሉ ቡድን እንደሆን ይፈልጋል እኮ። በቃ መንቲያዬም የሆነ ዳቦ ቤት ውስጥ እየሰራች ነው። ለማንኛውም እንጀምር። አሁን የመጀመሪያው ስራዬ ካርቶኖችንና እቃዎችን ከጭነት መኪናው ማውረድ ነው። የጭነት መኪናው ደርሷል። አሁን እንዲቆም እንጠብቃለን እና ማውረድ እንጀምራለን። ከኋላ ያለው ጀለስ ካርቶኑን ለማንሳት 1 ሰዓት ሙሉ እየሞከረ ነው። ቆይ እስቲ ላስተምረው። ፈጣሪ ይርዳን። በዚህ ዘመን ሁሉንም ነገር በራስሽ ማድረግ አለብህ። ባዶ ካርቶን እንኳን ማንሳት አያውቁም። ጌታ ምስክሬ ነው። አሁን 30 ካርቶን ብቻ ነው የቀረው። እሱን ጨርሰን ወደሚቀጥለው እናልፋለን። ግን ከኔ ጋር ያለው ጓደኛ ዘገየ እኮ። ምንም አልቀረም፣ ትንሽ ካርቶን ብቻ ነው። በፍጥነት እንድንጨርስ ደግሞ ጸልዩልኝ ወንድሞቼ። ግን ዳይፐሬን መቀየር አለብኝ። አረ ጀለስ ቶሎ በል፣ ሌሎች ስራዎች አሉን እኮ። አንተ አቃጣሪ አፈን ዘግታ የማትቀመጥ ከሆነ ዳይፐርን የሚቀይርልህ የለም። አረ አውርደኝ። ምን ሆነ ነው? ተናደድክ? እየቀለድኩ ነበርኩ ወንድሜ። ሁሉ አያስፈልግም፣ አውርደኝ። ከዚህ በኋላ ከዚህ ተናዳጅ ሰው ጋር አልቀልድም። ለምንኛውም ጨርሰናል። አሁን ደግሞ ምን እንደምሰራ እነግራችኋለሁ። ዳይፐሬን ልቀይር ነው፣ ግን እህቴን እንዳትነግሯት ምስጢር ነው። እሺ ከሰማች ሙድ ትይዝብኛለች። ዳይፐሬን ቀየርኩ። እንዴት ካላችሁ ማሚ እኔንና መንቲያዬን አስተማራን ነው። በዛ ላይ ደግሞ ወንድ ነኝ።
ወገኖች ስራው ትንሽ ከበድ ብሏል። ስለዚህ ልሄድና ልጸልይ። ይህን ቪዲዮ ያያችሁ ያላችሁ ሁሉ አቁሙና ጸልዩ። የትም አልሄድም፣ እንቀጥላለን። ጌታ ይመስገን ጸለይኩ። አሁን ወደ ሁለተኛው ስራ እሄዳለሁ። ቀላል እንዲሆን ጸልዩ እሺ። ስራው ከባድ ነው። ቢያንስ የዳቦ ጣፋጭ እንደሚሆን ተስፋ አደርጋለሁ። ደሞዜንም እንድጨምሩብኝ ጸሎቴ ነው። መቀረኝ እንቁላል ነውና በቃ እሱ ነው። ያ ምንድነው ስሙ ጠፋብኝ። አው እና ቅቤስ ፈልገውን ሁሉ ወስጃሉ። ፈጣሪ ይርዳኝ። አንድ ነገር ከወድቃ ከደሞዜ ላይ ቆርጣሉ። ስለዚህ ቀስ በቀስ ይሄዳለሁ። ወይኔ እንቁላሉ ረሳው። ወዮ በቃ አሁን እጄ ላመጣ። ምንድነው መንገዱ አልቅም እንዴ? ግን እዚህ በመሆነ ራሱ ደስተኛ ነኝ። እኔ ህፃን መሆኔን አትርሱ። እንቁላሉን እንደወሰድኩ አሁን እመለሳለሁ። በእግዚአብሔር አስታ እንዳይወድቁብኝ ብቻ። እንቁላሉን እንሰብራለን። ትንሽ ዘይት እንጨምራለን፣ ዱቄት እንጨምራለን፣ በደንብ እንቀላቅላለን እና ምርጥ ሊጥ ይሆናል። ጨርሻለሁ። አሁን ከኔ ጋር ለምትሰራው ቆንጅዬ ልጅ ሰጠዋለሁ። ምክንያቱም ወደ ምድጃው እንዳትቀርብ ተብየዋለሁ። እሷ ነው የምትጋግረው። እሺ ሰጠዋት። ከአንድ ሰዓት በኋላ ዝግጁ ይሆናል ብላለች። እውነት ለመናገር ጥሩ ስራ የሰራው ይመስለኛል። እናንተስ ስራዬን እንዴት አያችሁት? ደግሞ ልበላው አይደለም ለሚገዙ ሰዎች ነው። ይቅርታ መቋቋም አልቻልኩም፣ ግን ሁለተኛ አልበላም። እስቲ እጄን ቶሎ ልታጠብ። እውነት ለመናገር ፒሳው በጣም ጣፋጭ ነበር። በመጨረሻ ስራዬን ጨርሻለሁ። ከባድ ስራ መርጠው ሰጡኝ እንጂ የመንቲያዬ ግን ቀላል ነው አሉ። ከጌታ ውጭ ኃይል የለም። እዚህ በሆስፒታል በሄድኩበት ሁሉ ማጽዳት ይከተለኛል። ወንድሞች ማጽዳቱን ጨርሻለሁ። አለቃ ስርዓቱ ምንም አላማረኝም። መላ ኢትዮጵያ ሊሰሩት የሚገባ ስራ እኮ ነው የሰጠኸኝ። አሁን ደሞዜ በ50% ይጨምርልኝ። ጭማቂውን በጥንቃቄ ያዝ። ከወደቀብህ ቦታውን የምታጸዳው አንተ ነህ። እሺ ነገርኩህ። የስራ ሰዓት ግማሽ ሰዓት ውስጥ ይበቃል። አሁን መንቲያ ጋር ልሂድና ወደ ሆስፒታል ይመለሳለን። ተገናኝተናል። ስራውን አልወደድኩትም። ሁለተኛ አልመለስም። የኔም በጣም ከባድ ነው። እሺ መንቲያ እዚህ ጠበቂኝ። ልብሴን ልቀይራ፣ ለሹፌሩ ልደውልና ወደ ሆስፒታል እንመለሳለን። አለቃችን በሰማይ ላይ የምኖረውን ፈጣሪ የምትፈራ ከሆነ አሁንም ደግሜ እነግርሃለሁ፣ ክፍሉ አየር ማቀዝቀዣ ያስፈልገዋል። ስራችን አልቋል። አሁን ሹፌሩ መጥተው እንድወስደንና ወደ ሆስፒታል እንድመለን እደውልለታለሁ። ጓደኛ ስራችንን ጨርሰናል። እና ምን ማለት ነው? መሄድ አልችልም። እያሾፍክ ነው አይደል? ጀለሳችን መንገድ ላይ ጥሎን የራሳችሁ ጉዳይ አለን። መኪና የለንም። እንዴት እናደጋለን? አንተ ወንድ አይደለም ከምር። ለምንም አትረባም። ለምን እንደዛ ታደርጋለህ? ምንም አይደለም። እግዚአብሔር ይርዳን። ብሪቅም እኛ በእግር ወደ ሆስፒታል እንመለሳለን። ሆስፒታሉ እስክንደርስ ትንሽ ይቀረናል። ኃይላችንን ለመመለስ ከዚህ ሱቅ ወተት እንወስዳለንና ጉዞውን እንቀጥላለን። ወይኔ ወንድሜ በዚህ ቪዲዮ ውስጥ ፑሽአፕ እንዳልሰራ አስታወሰና አሁን መስራት አለብኝ አለ። እግዚአብሔር ይፈውሰው። ወተቱን ገዝተናል። አሁን እኔና መንቲያዬ ብደው ብዘና ብለን ጉዞያችንን እንቀጥላለን። ባይ እንሂድና ጉዞውን እንቀጥል። መንቲያዬ ቀላል ነው። እስክንደርስ 5 ደቂቃ ብቻ ነው የምቀረን በጌታ ፈቃድ። በመጨረሻ ወደ ሆስፒታል ደርሰናል። በጣም ጥሩ። አሁን ዳይፐራችንን ልንቀይር ነው። እማዬን እንሳሟለንና እንተኛለን። ቅድም እንዳልኩ በጣም የምትወደን አንድ ቆንጅዬ ነርስ አለች። መጀመሪያ እሷ ጋር ሄደን ዳይፐራችንን እንቀየራለን። እንሂድ። ዳይፐሩ በተሳያው ሁኔታ ተቀይሯል። ስለ ስራሽ በጣም እናመሰግናለን። ሁልጊዜ ታድነናለሽ። በጣም እንወድሻለን። አሁን እማዬን ሰላም እንላትና እንድተመለስን እንነግራታለን። እማዬን ሳምናት እህቴን እንቅልፍ ወስዷታል። ግን እማዬና መንቲያዬ ስለተኙ ሆዴን ለመሙላት ትንሽ ወተት እጠይቃለሁ።